በዛሬ ቪዲዮ የምናያቸው የሞት ፍርድ እስረኞች የተመኛቸውና ለመጨረሻ ጊዜ የተናገሯቸው ብዙዎችን ያስደነገጡ ንግግሮች ናቸው። ኢንስፔክተር ካሊድን ሰብስክራይብ በማድረግና የደወል ምልክቱን በመንካት ጀምሩ። አንደኛ፣ ጂሚ ግላስ የመገደያ ቀኑ ነው። ወደ ኤሌክትሪክ ወንበር እየተወሰደ ነው። በወቅቱ ሲራመድ የተወላገደ ነበረ። ጥርሶቹና ሰውነቱ በፍርሃት ይንቀጠቀጣሉ። ቢሆንም ግን ግላስ ፈገግ እያለ ይራመዳል። ግላስ በኤሌክትሪክ ወንበሩ ላይ ሲቀመጥ በአካባቢው የነበሩ ተመልካቾች ላይ የሚረብሽ ድባብ ፈጠረ። በዚያ ቀን ምስክሮችን በጥልቅ ሊያስደነግጣቸው የቻለው የግላስ ሁኔታ ነበረ። ምክንያቱም የመጨረሻ ቃላቶች ጠይቁት ያለበት ሁኔታ አስፈሪ ቢሆንም ፈገግ እያለ አሳ ማጥመድ እፈልጋለሁ ነበር ያለው። በሚያ 1962 ግላስ ከድሃ ቤተሰብ ተወለደ። አባቱ አሪዞና ኬሚካል የተሰኘ ካምፓኒ ውስጥ በመሳሪያ ጥገና ተቀጥሮ ነው የሚሰራው። እናም ከካምፓኒዎቹ ሕግ መካከል አንዱ ሰራተኞች ክረምት ላይ የግዴታ ልጆቻቸውን እንደ ሰራተኞች ማስቀጠር እንዳለባቸው ይጠቅሳል። እና ግላስ ገና በለጋ ዕድሜው እዛ ካምፓኒ መስራት ጀመረ። ነገር ግን በዚህ ሁሉ ስራው ቢወጠርም ይህ ግላስን ችግር ከመፍጠር ሊያስቆመው አልቻለም። የሞት ፍርድ ሳይፈረድበት በፊት ግላስ የሃይስኩል ትምህርቱን አቋርጦ የዝርፊያና የጥቃት ወንጀል ሪከርድ ሊኖረው ቻለ። በዲሴምበር 1982 ግላስ በዌስተርን ፓሪሽ ሉዊዚያና እስር ቤት ታሰረ። በዚህ ወቅት ነበረ እሱና አብሮት ከሚገኘው እስረኛ ጂሚ ዊንጎ ጋር የማምለጫ ዕቅድ የነደፉት። ይህም እቅዳቸው በገናው ዋዜማ በስራ ላይ ያሳኩ ችለዋል። ነገር ግን ልክ እስር ቤቱ በር እግራቸው እንደረገጠ መደበቂያ ቦታና የተወሰነ ገንዘብ እንደሚያስፈልጋቸው ተገነዘቡ እና ምንም ጊዜ ሳያጠፉ ዲክሴ ኢን በተባለ አካባቢ የሚኖር ኒውተን ብራውንና ሚስቱ ኤሪን ቤት ሰብረው ይገባሉ። የብራውንስ ቤተሰብን ቤት ውስጡ ሮጠው በመግባት ቤታቸውን ሊዘርፉ ችለዋል እና የብራውንስ መኪና ይዘው ከመሸሻቸው በፊት ሁለቱም ባለትዳሮች ተኩሰው ገደሏቸው። በማግስቱ የብራውንስ ልጆች ለገና ክሪስማስ በደስታ ከእንቅልፋቸው ሲነቁ ሟች ወላጆቻቸውን ሲያዩ በጣም ደነገጡ። መንፈሳቸውም ተረበሸ። የብራውንስ ቤተሰቦች ከእስር ቤቱ አጠገብ ስለሚኖሩ ፖሊሶች ግላስና ዊንጎን ድርጊቱን ፈጻሚ መሆናቸውን በመጠራጠር የግላስና የዊንጎን ጥብቅ ፍለጋቸውን ይጀምራሉ። በጃንዋሪ 5 ዊንጎ በቴክሳስ ውስጥ ካለ ጫካ ውስጥ በጉልበት ተጎትቶ ከወጣ በኋላ በቁጥጥር ስር ውሎ ለፍርድ ሊቀርብ ችሏል። ይህንን ሲሰማ ግላስ ወደ ሳንዲያጎ ለመሸሽ ሞከረ። ነገር ግን ዊንጎ ከተያዘ ከአንድ ቀን በኋላ ሊያዝ ችሏል። ግላስ በፖሊሶች ሲጠየቅ የብራውንስ ቤተሰቦች ተኩሶ መግደሉን ይናገራል። ነገር ግን ድርጊቱን የፈጸመው በዊንጎ ተጽዕኖ እንደሆነና ሽጉጥ ረቅኖበት ትዕዛዙን ካላከበረ ሊገድለው እንዳስፈራራው አስረድቷል። ለፍርድ ቤት ጥፋተኛ እንዳልሆነ ቢያስረዳም ግላስ በመጨረሻ በነፍስ ግድያ ጥፋተኛ ሆኖ ተገኝቷል። የሞት ፍርድም ተፈርዶበታል። ይህ ክስተት ግላስ በዜና አርዕስቶች ላይ እንዲጠቀስ ምክንያትም ሆነ። በ1985 የሉዊዚያና ፍርድ ቤት ብቸኛው ተቀባይነት ያለው የሞት ቅጣት በኤሌክትሪክ ወንበር በመጠቀም ብቻ እንደሆነ ይጠቅሳል። በዚህ ምክንያት ግላስ ለጠቅላይ ፍርድ ቤት ይግባኝ በማስገባት ኤሌክትሮሳይድ አፈጻጸም ዘዴ የህገ መንግስቱን 8ኛና 4ኛ የህግ ማሻሻያዎች እንደሚጥስና እንደ ጭካኔና ያልተለመደ ቅጣት ይቆጠራል ሲል ይከራከራል። ግላስ ጉዳዩ ሊያሸንፍ ተቃርቧል። ሆኖም ግን እንዳለመታደል ሆኖ ፍርድ ቤቱ 5-4 አብላጫ ድምጽ ኤሌክትሮሳይድ ህገ መንግስታዊ አፈጻጸም ዘዴ ነው ሊባል ተችሏል። እናም በ1987 ግላስ በኤሌክትሪክ ወንበር እንዲሞት ተፈርዶበታል እና በግላስ ግድያ ወቅት የተገኙ ሁሉ በተረጋጋ እርምጃውና ወንበሩ ላይ ሲያስሩት ፊቱ ላይ ባሳየው ተንኮል ፈገግታ በአካባቢው ላይ የሚረብሽ ዘውግ ፈጠረ እና የሚናገረው ነገር እንዳለ ሲጠየቅ እሱ አዎ አሳ ማጥመድ ይሻለኝ ነበረ ብሎ ተናገረ። ነገር ግን የመጨረሻ ምኞቱ ሳይሳካ ይቀራል። ሁለተኛ፣ ጄምስ ፍሬንች በሞት ፍርዳቸው ላይ የተፈረደባቸውን ቅጣቶች ለመዋጋት የሚሞክሩ ብዙ ሰዎች አሉ። ነገር ግን ፍሬንች ጋር ትንሽ ለየት ይላል። ሞቱን ነበር የተመኘው። በ1958 ፍሬንች የእግር ጉዞ ላይ ያለ ከዌስት ቨርጂኒያ የመጣው ሹፌር ፍራንክ ቦንን በመግደል ወንጀል ተከሰሰ። በዚህም ምክንያት በማካሊስተር ውስጥ በምትገኝ የኦክላሆማ ግዛት ማረሚያ ቤት ውስጥ እድሜ ልክ ተፈረደበት። የሚገርመው ነገር ደግሞ ፍሬንች ከዚያ ክስ ይልቅ የሞት ፍርድ እንዲፈረድለት ፈልጎ ነበረ። ነገር ግን ዳኞች ፍላጎቱን ሳያሳኩለት የእድሜ ልክ እስራት እንዲቀጣ ወሰኑበት። ቅር የተሰኘው ፍሬንች ለአስተዳደሩ የሞት ፍርድ የሚቀጣበት አዲስ ፍርድ እንዲቀርብለት ብዙ ደብዳቤዎችን ጻፈ። ነገር ግን እነዚያ ደብዳቤዎች መልስ ሳያገኙ ችላ ይባላሉ። ፍሬንች የተፈረደበትን ጊዜ እያሳለፈ ያለ አብሮት ከነበረ እስረኛ ኤዲ ሼልተን ጋር አብረው አንድ ክፍል ውስጥ ይታሰራሉ። እናም ፍሬንች ከኤዲ ጋር ብዙም አይጣጣምም። በተጨማሪም ፍሬንች በዚያን ጊዜ የእስር ቤት ህይወት እያስጠላው መጣ። ይሄ ደግሞ የከባድ አደጋ መንስኤ ይሆናል። በኦክቶበር 17 1961 ፍሬንች ኤዲን ለመግደል ወሰነ። መጀመሪያ ግን የመጨረሻ ምግብ ስቴክ ሳንድዊች ጋበዘው። ቁርስም ሄዶ እንዲበላ ፈቀደለት። ነገር ግን ኤዲ እንደተመለሰ ፍሬንች አንገቱ ላይ ፎጣ አድርጎ አንቆ ገደለው። አሁን ለግድያው ፍሬንች ፍርድ ቤት በቀረበበት ወቅት ዳኛው ያለ ተጨማሪ ይግባኝ በሞት እንዲቀጣው ጠየቀው። እናም በኤሌክትሪክ ወንበር መገደል እንደፈለገ ተናገረ እና ግድያውን የፈጸመው ኦክላሆማ ቅጣቱ እንድትፈጽምለት ለማስገደድ ነው ብሏል። ፍሬንች ኤዲን በመግደል ወንጀል ጥፋተኛ ሆኖ ተገኝቶ እንደፈለገው ሞት ፍርድ ተፈርዶበታል። ነገር ግን ምኞቱን በቀላሉ አልተሳካም። ከመጀመሪያው ችሎት በኋላ የይግባኝ ሰሚ ፍርድ ቤት ብይኑን ቀይሮታል። ምክንያቱም ዳኞች ፍሬንችን በእገዳ ወቅት ስላዩት ነበረ። ይህም በፍርድ ሂደቱ ወቅት ለሱ ያላቸውን አመለካከት ያዛባ ሊሆን ችሏል። በሁለተኛው ችሎት ዳኞች የፒተርስበርግ ወረዳ የነበረው ዳኛ ሮበርት ጄ ቤልን በላይበሬሽን ዘመን የእድሜ ልክ እስራት ማለት ምን ማለት ነው ብለው ጠየቁት። የይግባኝ ሰሚ ፍርድ ቤት የቤልን ምላሽ አግባብ እንዳልሆነ ወስዶ የጥፋተኝነት ውሳኔ አስተላልፏል። በ1965 ዓ.ም ፍሬንች የሞት ምኞቱን ማሳካት የቻለው ከሶስተኛው ሙከራ በኋላ ነው። በእያንዳንዱ 3 የፍርድ ቀጠሮች ፍሬንች ሼልተንን እንደገደለው በተደጋጋሚ አምኗል። እናም በእያንዳንዱ ጊዜ ሼልተንን ለምን እንደገደለው ያቀረበው ምክንያት ተመሳሳይ ነበረ እና በጄምስ የአእምሮ ሕክምና ፈተናው መሰረት አማካይ በላይ የማሰብ ችሎታ እንዳለው ተደርሶበታል። እናም ከሌሎች እስረኞች ውስጥ እሱ ብቻ ነበረ ሃይስኩል አጠናቆ እስከ 2ኛ ዓመት ድረስ ኮሌጅ ውስጥ የተማረው። በተጨማሪም ስለ ወንጀል ማስገደድ ላይ ያተኮረ እኛ የተሰኘ ርዕስ ያለው መጽሐፍም ጽፏል። ከዚህ ባለፈ ፍሬንች የራሱን ለማጥፋት
ለማጥፋት የመሞከር ታሪክ እንደነበረውና ነገር ግን በስተመጨረሻ ደቂቃ ላይ ሁሉም በተደጋጋሚ ራሱን ሊያስቆም እንደቻለ አሳይቷል። አንድ የስነ አእምሮ ሐኪም እንደተናገረው ከሆነ ፍሬንች አብሮት የነበረውን ሰው የገደለበት ምክንያት መንግስት እንዲገድለው ለማድረግ እንደሆነ ተናግሯል። እና ፍሬንች ይገባኛል ብሎ ያመነው በኤሌክትሮሽን መገደል ነበር። በኦገስት 10 ቀን 1966 እንደ አውሮፓውያን አቆጣጠር የፍሬንች ምኞት በስተመጨረሻ እውን ሆነ እና በእርጋታ ወደ ማስፈጸሚያ ክፍል ገባ። ወንበሩ ላይ እንደተቀመጠ ለጋዜጠኞች የሞት ቅጣት መፈጸም የግድያ ቅጣት ሊሆን እንደማይችል ተናግሯል። በርዕሰ ጉዳዩ ላይ ብዙ አንብቤያለሁ እናም የተወሰነብኝ ውሳኔ መቼም ቢሆን ወንጀል ለመከላከል የታሰበ አይመስለኝም። ይልቁንስ አንድ ሰው ሌላ ጥቃት እንዳይፈጸም ከምድረ ገጽ ለማጥፋት የተወሰነ ውሳኔ ነው ይላል። እናም በተጨማሪም እንዲህ ብሏል። እኔም በመግደል ሳይሆን የሞትኩት ስለ እምነቴ ነው እና ጋዜጠኞች ሌላ መስጠት የሚፈልገው መግለጫ ካለ ሲጠይቁት ፍሬንች ጋዜጠኞቹ ላይ ያሾፈ እንዲህ አለ። ይህንን ርዕስ እንዴት አያችሁት? ፍሬንች ፍራይስ። ከአፍታ በኋላ 2000 ቮልት ኤሌክትሪክ በሰውነት ውስጥ ለ54 ሰከንድ ቆይቶ ሊሞት ችሏል። ሶስተኛ ጄምስ ሉዊስ ጃክሰን በፌብሩዋሪ 7 2007 ገዳይ ሆነው ጄምስ ሉዊስ ጃክሰን በገዳይ መርዝ ከመሞቱ ጥቂት ደቂቃዎች በፊት ምንም አይነት የመጨረሻ ቃል ለመናገር ፈቃደኛ አልነበረም። ይልቁንስ በቀላሉ ለጦር አዛዡ እንዲገለው ነገረው። ግን ጄምስ ሉዊስ ጃክሰን ማን ነበር እና ለምንስ እንደዚህ ለመሞት ዝግጁ ሆነ? በ1995 ዓ.ም ጃክሰን ሻሮን የምትባል ሴት አግብቶ ለሁለት ሴት ልጆቻቸው ሰኒና ኤሪካ የእንጀራ አባት ሆነ። ጃክሰን እና ሻሮን በመካከላቸው ጠንካራ ፍቅር አለ፣ ግን ደስታቸው አጭር ነበረ። ትዳራቸውና ደስተኛ ህይወታቸው በጃክሰን አደንዛዥ ሱሰኝነት፣ ወጥነት በሌለው ተደጋጋሚ ስራ ቅጥር እና የመቆጣጠር ባህሪ ሊወድም ችሏል። ግን በሚያሳዝን ሁኔታ ከዚህ የሚባሰው ሊፈጠር ነው። ኤፕሪል 9 ቀን 1997 ዓ.ም ከሻሮን ባልደረቦች መካከል አንዷ አብራት ስራ ለመሄድ በቦታው መገኘቱ ባለመቻሏ ተጨነቀች። የስራ ባልደረባ የሻሮን እህት አናግራት ከእናቷ ጋር ወደ ጃክሰን አፓርታማ ሄደው ወደ መኖሪያ ቤቱ እንደገቡ የሰኒና የኤሪካን አስክሬን በአንድ መኝታ ክፍል ውስጥ የሻሮንን ደግሞ በሌላ ያገኟቸዋል። ታንቀው ነው የተገደሉት። ከጠዋቱ 3:40 የሃሪስ ግዛት ውስጥ የነበሩት ፖሊሶች ግድያውን እያጣሩ ያለ ጄምስ ጃክሰን በቦታው ተገኘ። በተመሳሳይ ጊዜ መርማሪው አንቶኒ ሮሲ በጠረጴዛው አናት ላይ በእጅ የተጻፈ ማስታወሻ ያገኘ። ማስታወሻው እንዲህ ይላል። ሻሮንን፣ ሰኒንና ኤሪካን ወዳቸዋለሁ፣ ግን ቤተሰቤን መንከባከብ አልቻልኩም። ስራ የለኝም። እኔ ለፈጣሪ መልሼ ሰጥቻቸዋለሁ፣ እርሱም ይረዳል። ጄምስ። መርማሪው ሮሲ ጃክሰንን ለማናገር ወደ ውጭ ወጣ እና ጃክሰን በተረጋጋ ሁኔታ ሚስቱንና የእንጀራ ልጆቹን እንደገደለ ተናዘዘ። ጃክሰን ልትፈታው መቃዷ እንዳበሳጨውና እያንዳንዱ የእንጀራ ሴት ልጆቹን ስለ ጉዳዩ ምን እንደሚሰማቸው ሲጠይቃቸው አንደኛዋ ሴት ልጅ ዞሮ ምንም እንደማይመስላት ስትናገር ጃክሰን አንቆ ገደላት። ተመሳሳይ ጥያቄ ለሌላኛው ልጅ ጠይቃት እና ምንም እንኳን እሱ እንደምትወደውና በህይወቷ እንዲቆይ እንደምትፈልግ ብትነግረውም ጃክሰን እሷንም ሊገላት ችሏል። አሁን ሁለቱንም ልጃገረዶች አልጋቸው ላይ አስተኝቶ እናታቸው ወደ ቤት ስትመለስ ጠብቆ አነቃት። ፖሊሶች በጃክሰን የጥቃት ባህሪ አልተገረሙም፣ ምክንያቱም ቀደም ሲል የቀድሞው ፍቅረኛውን አባት በጥይት ተኩሶ አንድ ጆሮ እንዲያጣ አድርጎታል። እናም ለዚህ ጥቃት 5 ዓመታትን በእስር አሳልፏል። ጃንዋሪ 28 ቀን 1998 እንደ አውሮፓውያን አቆጣጠር ጃክሰን በነፍስ ግድያ ወንጀል ተከሶ የሞት ቅጣት ተላለፈበት። አሁን ግን ያንን ይግባኝ ለማለት ሞክሯል። ነገር ግን ፍርድ ቤቱ በስተመጨረሻ ቅጣቱን አጽድቋል። በቀጣይ ህይወቱ ከቤተሰቦቹ ጋር የመገናኘት ፍላጎት እንዳለው ፍንጭ ሰጥቷል። እናም ይሄንን ተናግሯል። ይሄ ፍጻሜ አይደለም፣ ነገር ግን ለእናንተና ለኔ ለዘላለም አብረን የመኖር አዲስ ምዕራፍ የመጀመሪያ ነው እና ገዳይ የሆነ መርፌ ከመቀበሉ ጥቂት ደቂቃዎች በፊት ጃክሰን በጠባቂው ላይ ፈገግ አለና ጦር አዛዡ ያለቃ ግደለኝ፣ ይህን ያለግሽ ለመጀመር ጊዜው አሁን ነው።